አንድ ሰው ቤት መጥቶ የምትበላው ነገር ላይ ቆሻሻ ነገር ቢጨምር ዝም ትለዋለህ? ተነስተህ አትተናነቀው? ታዲያ አይምሮ ውስጥ በየቀኑ ቆሻሻ ሐሳብ ለሚደፉ ሰዎች ፕሮግራሞች ለምን እድል ትሰጣቸዋለህ? እስከ መቼ መርዙሃል? የትም ከማያደርሱ ውሎዎች ጥፋ። የበታችነት እንዲሰማ ከሚያደርጉ ሰዎች ጥፋ። ፌስቡክ ላይ ጽንፈኛ እንድትሆን ከሚያደርጉ ሐሳቦች ጥፋ። ቲክቶክ ላይ አሪፉ ስሜትህን ከሚበርዙ ኮንቴንቶች ጥፋ። ዩቲዩብ ላይ ሴራ ከሚተነትኑ ለቪዲዮዎች ጥፋ። ብሎክ አድርጋቸው። የሚጠቅምህን ብቻ መርጠህ ሰላምህን፣ ደስታህን በነፃ ግዛው። ምንም ዜና አትስማ፣ ምንም አቲ ማለት እኮ አይደለም። አዌር ሁን። ከምታምናቸው ምንጮች ስላለው ሁኔታ እወቅ። እውነቱን ሸሽተህ ወዴት ትሄዳለህ? ከእውነቱ በኋላ ግን ያንተ ህይወት ላይ ነጥብ የማይጨምር ትንታኔ፣ ዝርዝር ጉዳይ አትስማ። ያ የነሱን ህይወት ነው የሚያስተካክለው። ያንተን ስሜት በረሃ አድርጎ ያደርቀዋል፣ የነሱን ኪስ ያረጥበዋል። እነሱ ለሚሞቁት እሳት ማገዶ መሆን አቁም። ጥፋና ራስ ላይ ስራ። ብርታት የሚሰጥህን እምነትህን ከፍ የሚያደርግልህን መንፈሳዊ ነገር አድምጥ፣ አንብብ፣ ተማር፣ ስኪሎችህን አሳድግ። ህይወት ላይ የሆነ ኤሌመንት የሚጨምር አሁን ካለህበት ወደምትፈልግበት የሚያደርስህን ነገር አድርግ። ከማይጠቅሙ ነገሮች ጥፋ ብዬሃለው፣ ጥፋ።